አሁንም እስትንፋሳችሁ ካለ ይህን ቪዲዮ በምታዩበት ጊዜ ይህ ቪዲዮ ለእናንተ ነው። አይኖ ያን ስንፍና ማሸነፍ ትፈልጋላችሁ። የራሳችሁን ስራ ወይም የተሻለ ስራ፣ የተሻለ ኑሮን ትመኛላችሁ። ነገር ግን አይሆንም። ዋነኛ ጠላታችን ስንፍና ስላለብን። ስለዚህ በዛሬ ቪዲዮ ስንፍናችሁን የምታስወግዱበትን 5 መፍትሄ ይዤላችሁ መጥቻለሁ። ዛሬ የመጀመሪያው ከ5ኛ ፖይንት ነው። 5ኛ ፖይንት ጋይስ ይሄ ምን ያህል ላይፍ ቼንጂንግ እንደሆነ እኔ በራሴ ህይወት ያየሁት ነገር ነውና I'm a living example. Okay? So ዝም ብያለሁ የነገርኳችሁ ያለሁት። So if you guys ሌዚነታችሁን ወይንም ስንፍናችሁን ማስወገድ ከፈለጋችሁ ከሌላ ሰው እንዲነግሯችሁ አጠብቁ። ሪፍሌክሽን እና ኢምፕሩቭመንት ታይም ይኖራችሁ ቁጭ ብላችሁ ሪፍሌክት የምታደርጉበት ራይት። ለምሳሌ እኔ የማደርገው ኤቭሪ ከመተኛቴ በፊት አንዳንዴ ጽፈዋለሁ፣ አንዳንዴ ባይሞሬ ጀስት አስበዋለሁ እና ዛሬ ምን ሰራው that's one of the questions. So ጻፉት፣ actually ፓዝ ያደረጋችሁ ጻፉት። So 5ኛ ላይ ማቅረቢያ actually it's a really good thing. So አንደኛ ነገር ምንድነው ዛሬ ሰራሁት like ታስኮቼን ጽፋቸዋለሁ ማለት ነው። either to do list ላይ ጻፍኩት ካለ ከሱ እያየው I did this I did that or ካልጻፍኩኝ just አይምሮዬ ላይ ያለው ነገር ብሬክ ዳውን አደርጋለሁ። what ሰርቼ ዛሬ ቤቱን አስተካክዬ ክላይንት ሚቲንጎች ነበሩኝ እና ከሌና አግኝቼ and then I gave them these resources or it could be like like 4 ፕሮዳክቶች ላይ ሰርቼ ሊሆን ይችላል because እኔ አሁን ነህሚያ ላይ ስላድኖች እንደማዘጋጅ ታውቃላችሁ and then ፕሮዳክቲቭ አበሻ ፕሮዳክት ላይ ከረንት እየሰራን ያለ ነው አዲስ የሚመጡ and then ማርኬቲንግ ላይ ያለ and then also ኢትዮ ካውንስለር አሁን ደግሞ እንደ አዲስ እየተስተካከለ ነው ያለው እና man it's a lot ግን እኔ በጣም ነው የምወደው so በእነዚህ 3 ስራዎች ውስጥ ምን እንዳደረኩኝ እዘረዝራለሁ። can be like እንደዚህ ኮንቴንት ሹት ማድረግ አሁን ዛሬ ሪፍሌክት ሳደርግ ዛሬ በእንደዚህ ታይተል ኮንቴንት ሰራ ብዬ ልጽፍ እችላለሁኝ እና so ምንድን የሰራሁት ብዬ ራሴን ጠይቃለሁ። ሰው የሰራሁትን ጻፍ አደርጋለሁ። ከዛ and then I ask myself did I really give my best today like ዛሬ እስከ ተቻለኝ ድረስ ርቀት ሄጃለሁ ወይንስ was I just like going with the flow or was I just like just ዝም ብዬ ቀሉን ላሳልፈው ምናምን ብዬ ነው ያሳለፉት ወይም የሰሯቸውን ስራዎች እንደ ይሄ የለበጣ ስራ የምንለው ነገር አለ አይደል which I really hate አንዳንዴ እኔም ባደርገው ናገን ላይ ማሰብ ነገር ግን የለበጣ ስራ ነው የሰራሁት you know what I mean so ለራሴ በጣም ሆነስት ሆኜ ነው ምገመግመው ማለት ነው so reflection I think I got the best word በአማርኛው ግምገማ self reflection ከዛ ያን self reflection ደግሞ የምናደርገው improve ለማድረግ ነው right ዛሬ maybe my day might have been messed up right ጊዜን በአግባቡ አልተጠቀምኩ ይሆናል so what በቃ አለፈ it's okay it's alright I'm not gonna do it again you know what I mean like ግን ይሄ አስተሳሰብ የሚመጣው እዚህ ጋር ኦልሬዲ የሰራው ስራ ስላለ ነው which is the self reflection you guys know what I mean right anyways so ያ self reflection በጣም ይረዳኛል እና እነዚህን የነገርኳችሁን ጥያቄዎች እጠይቃለሁ and so if the answer is yes great በጣም ጎበዝ I motivate myself a lot like ይሄ ኤነርጂውን ለማምጣት ማንንም አልጠብቅም Pretty just keep going ራሴን ሞቲቬት አድርጋለሁ God is within I always like to recite God is within her she's not failing የሚለውን scripture ማለት ነው እና anyways ብቻ ያ self reflection moment ራሴን ሞቲቬት ማድረግበት ነው just ራሴን ብቻ ይሄ ገምግሜ ወይም kind of like ኮርክሜ ራሴን መጥፎ ሊሰማኝ አድርጌ መተው ወይንም ራሴን እንደ ጀግና ቆጥሬ መተው አይደለም it's just an honest moment with myself alright ካሜራ ቀይረን ተመልሰናል ይሄ ራሱ ሌዚ አለመሆን ማሳያ ነው ትላለህ እምቢ አለኝ ምን ላድርገው ዛሬ አልቀርጽም ብዬ አልተዋትም ዛሬ መቅረጽ አለብኝ ብዬ ያስቀመጥኩት ነው I'm gonna do it no matter what you know alright let's move on አራተኛው ምንድነው መሰላችሁ ማድረግ ያለብን ሩቲን ሴት አፕ ማድረግ if you guys know me or ከኔ ጋር አንድ ቀን ብትኖሩ I think እንጃ ምትስቁም ይመስለኛል እቺ ምን አይነት ናት ልትሉ ትችላላችሁ or እንደኔ ከሆናችሁ ደግሞ sis you do this too welcome to the club this way ይመስለኛል bro I have systems and routines for every little thing that I do ማለት ነው
ቤቱን በመምራት ዙሪያ ሊሆን ይችላል። ላይክ በተለይ ደግሞ ላይክ ኪችን ላይ ያለው ምግብ መስራት ሊሆን ይችላል። ላይክ ብቻ ምን ልበላችሁ የሆነ ነገር ስንገዛ ላይክ ግሮሰሪ ስንገዛ ሊሆን ይችላል። ኤኒቲንግ አይ ሃቭ ሲስተምስ ዩ ኖ ዋት አይ ሚን ላይክ ፎሎ ማድረገው ሩቲን አለኝ። ቢካዝ እንዳልኳችሁ 3 ቢዝነስ ረን ማድረግ በስመ አብ ወወልድ ወመንፈስ ቅዱስ ራስ ምታት ነው የሚሰጠው። እኔ ኤንጆይ ስለማደርገው አንዳንዴ ፕሬሸሩ ኦፍ ኮርስ ጌትስ ሚ ኢንቱ ላይክ ዩ ኖ ዲስ ሚኒ ዲፕሬሽን እና ጌት አውት ምናምን ግን it's not something I complain. I've never complained to anybody. like እንደውም ሰው ነው የሚያዝንልኝ አንቺ ይህን ሁሉ እየሰራሽ እንደው አረረፊ እንደው በቃ እንትን አይልሽም ምናምን ባለው ያ አይ ሚን ሰው ነኝ ፊል አደርጋለሁ። ግን I love it እላቸዋለሁ because I just feel like it's what I'm born to do, you know? የተፈጠርኩበት ነገር ነውና I truly love it. I truly love it. And anyways, yeah, so I have system but I ስራዬን ያለኝን time ስለማውቀው I had to set up a system that works for me. ሌላ ሰው ወርክ የሚያደርግለት አለ ወይንም የሆነ some motivational guru በሉት የሆነ I don't know whatever he like TV ላይ የምናያቸው የምናደንቃቸው አርቲስቶችም or public figureዎችም ለእነሱ የሰራላቸውን አለም ኮፒ ማድረገው you know what I mean copy paste ማድረገው it's what works for me ብሩክታዊት or ብሩክቲ እና ለኔ የሚሰራልኝ ምንድነው ብዬ ፊገር አውት አድርጌ ነው ያንን ያመጣሁት ማለት ነው። ሶ እናንተም ያንን ሩቲን ስታወጡ ለብሬክስ ይሰራላ 100% ይሰራልኛል ሳይሆን ለኔ ምንድነው የሚሰራልኝ what is my lifestyle right አንዳንዴ ቦሪንግ ነው actually like በጣም ይሄ ሩቲን ስቴፕ እየተከታተለ ነገር ሲሆን አንዳንዴ could get boring so let me just warn you ካሁኑ ማለት ነው። ሶስተኛው such a weird shape ነው ግን ሶስተኛው ፖይንት ደግሞ ጋይስ ምንድነው የሚጠቅመው መሰላችሁ physical exercise. It's been a while, guys. Oh my word. It is such a game changer. I mean, እስካሁን እኮ አውቃለሁ like ሰዎች ይነግሩናል አይደለ በቲቪ በምናምን በመሳሰሉት physical exercise is so important, go to the gym. እና አክቲቪቲ like physical activity በጣም ነው የሚያስፈልገን ከሌዚነት በጣም ነው የሚያወጣቸው I promise you ለምን መሰላችሁ አንድ ሌዚ የምንሆንበት ምክንያት እኮ ኤነርጂያችን ሎ ስለሚሆን we have such a low energy ይሄ ራሳችንን ጎትተን ያንን ስራ ለመስራት ወይንም የምንፈልገውን ነገር ለማድረግ ኃይል የለንም ገባችሁ ያ ኃይል ስለሌለን ነው ሌዚ የምንሆነው እንጂ ዝም ብለን አይደለም እኮ የሆነ ዱካካም ነው የምንሆነው I don't know if that's the word I guess I heard it somewhere እና ይሄ ዱካክ ነው የሚላቅባችሁና you're like another day ነው የምትሉት እንጂ ተመስገን ጌታዬ እንኳን ይህን ጊዜ ሰጠኸኝ now I get to do what I love and I get to work on these things ምናምን I get to me ምናምን ብላችሁ ኤነርጂያችሁ አይኖርም ገባችሁ ግን when you do that physical activity that's the energy you get right ሴቶች ከሆናችሁ ደግሞ በጣም አስፈላጊ ነው ለምን ብትሉኝ ሆርሞናችሁን ባላንስ ያደርግላችኋል because we have hormonal imbalance so that's why you know mood swings ምናምን በአብዛኛው ጊዜ እኛ ሴቶችን የሚያጠቃል አሁን ስለ ፊዚካል አክቲቪቲ ሳራ ኦሪኮ ብር የለኝም ጂም ሜምበርሺፖች በጣም ኤክስፔንሲቭ ናቸው ምናምን ትችላላችሁ you don't have to go to the gym you guys you don't have to go to the gym just walk ማድረግ እኮ ትችላላችሁ ሁለተኛው ደግሞ ሌዚ ላለመሆን ወይንም ስንፍናን ለማስወገድ መጀመሪያ አብራችሁ የምትሉትን ሰዎች ኦዲት ማድረግ አለባችሁ ምክንያቱም ሜቢ እናንተ ሌዚ የሆናችሁት አብራችሁ የምትሉት ሰዎችም ሌዚ ስለሆኑ ሊሆን ይችላል who knows ስለዚህ ከማን ጋር ነው አዋዋሌ አናሳይ ሰዎችን ራቁ ሰዎችን እንትን በሉ ምናምን አይደለም እውነት ለመናገር የሰው ልጅ ከሰው ጋር ነው የሚኖረው ለሰው ልጅ ነው መድኃኒቱ ምናምን ነገር like I believe that wholeheartedly okay ነገር ግን በምንም መልኩ የማይጠቅሙ ሰዎች በህይወታችን ካሉ በተለይ ደግሞ ኔጌቲቭሊ እኛን አፌክት እያደረጉን ያሉ ሰዎች ካሉ በልዩ መልኩ not just ሌዚ የሆኑ ብቻ ሳይሆኑ ካሉ ኦዲት አድርገን እነዛን ሰዎች ከህይወታችን ማራቅ አለብን like I feel bad saying this because like ከሰው ጋር ኢንተራክት ነው ማድረግ ወዳለው even though በጣም ቁጥብ በሆንም ነገር ግን የሰው ልጅ ደግሞ አብዛኛው ሰው በተለይ በእኛ ወጣቶች እድሜ ያሉ በተለይ የሚጎዱበት ምክንያቶች ወይ መንስኤ የሚሆኑት ጓደኛ ወይንም ይሄ ከሰው ጋር በቃ ሰው ነው ምክንያቱ and it's በጣም ነው የሚያሳዝነው
በተለይ እዚህ ውጭ ሀገር ደግሞ የምንሰማው ስቶሪዎች ኢትስ ቢዛር ዩ ጋይስ በጣም አእምሮ የሚያሳምሙ በጣም እንደሆነ እንጃ ያንን የዛ ልጅ የዛች ልጅ ቤተሰብ ተሆኖ ሲታሰብ እግዚኦ ማረነ ክርስቶስ የሚያስበሉ ስቶሪዎች ብዙ አሉ። በጓደኛ የሚደርስ ይሄ በሚቀርቡ ሰዎች የሚደርስ ታይፕ ኦፍ ስቶሪዎች ማለት ነው። እና ያ ከመድረሱ በፊት እኛ ተጎጂዎች ከመሆናችን በፊት ከተጎዱ ሰዎች ተምረን ቁጥብ መሆን ያስፈልጋል። ከሰው ጋር ኢንተራክት ልናደርግ እንችላለን፣ ግን ከማይመስለን ሰው ጋር ወይም ኔጌቲቭሊ ኢምፓክት እያደረገን ያለ ሰው ካለ መንገዱን ጨርቅ አድርግላችሁ ማለት ያስፈልጋል። አንደኛ እና ዋነኛ ደግሞ which always gets me excited to talk about ደስ የሚላችሁ ነገር ስታወሩ ደግሞ ከልባችሁ ነው የሚፈልቀው ነው። so yeah anyways ግን የመጀመሪያው እና ቁልፉ ነገር ደግሞ መንፈሳዊ ህይወታችሁን ቦታ ስጡ። spiritual life ምን ደረጃ ላይ ነው ያለው? ሃይማኖት የሚፈቅደው ነገር እያደረኩ ነው? የሚጠይቀኝን ነገር እያደረኩ ነው ወይ? ምን ያህል ለአምላኬ ታማኝ ነኝ? ስንፍናችንን ለማስወገድ ከሚረዳን ዋነኛው ነገር in fact it's our spiritual journey by the way because it's discipline የምታዩት እዛ ውስጥ right በዘፈቀደ አይደለም የምንሄደው። የተቀመጠልን ነገር አለ። ያንን መከተል በራሱ takes discipline so በዛ ውስጥ ብርታትን ጉብዝናን እናውቃለን and እግዚአብሔር ይረዳናል ደግሞ አንድ ስቴፕ ስንሄድ ያግዘናል። እና let's take our spiritual life seriously. ነገ አድገን እድሜያችን የዛሬ 10 ዓመት 20 ዓመት ሆኖ መጸጸት አንፈልግም እኛ ወጣቶች right especially my PH family. I know you guys are here because መጸጸት ስለማፈልጉ ዛሬ 20-40 ዓመታችሁ ሆናችሁ ለልጆቻችሁ ደስ የሚል ታሪክ የምትነግሯቸው እኔ እኮ በአንተ እድሜ ሆኜ እኔ እኮ በአንቺ እድሜ ሆኜ I did this that I'm proud of right. I repented often. I took my life seriously right. I was surrounded by a good company right. ጥሩ ጓደኞች on purpose pick አድርጌ ከነሱ ጋር ጥሩ ኤነርጂ ሌቭል ያላቸው ጥሩ ቫይብ ያላቸው ጓደኞች ነበር ያሉኝ። ማንም ፕሪ ፕሬሸር አላረገኝም። ማንም መጥፎ ነገር ውስጥ እንድገባ ፕሪ ፕሬሸር አላረገኝም right. and I took my physical health seriously. that's why you know ጤነኛ ሆንኩት ነው እንደዛ አይነት ስቶሪ ነው እኛ የምንፈልገው እንጂ አይ ልጅ በአንተ ጊዜ ያለው ይሄን አድርጌ መጸጸት ጥሩ ነው actually like መጸጸትን እንትን እያልኩ አይደለም። መጸጸት ጥሩ ነገር ነው። እግዚአብሔር ይወደዋል ጥሩ ነገር ነው። ግን ምንድነው እያልኩ ያለሁት አሁን ስራው መስራት ስንችል አጥፍተን ያንን ስቶሪ ባንድ ግብሩ ብዙ የሰሩ ሰዎች አሉ። ብዙ ተጸጽተው የተመለሱ አሉ። እነሱ እኮ ተጸጽተው እንዲህ ነው ብለው የሚነግሩን እኛ እንድንስተካከል እኛ የተሻለ ነገር እንዲኖረን እንጂ የእነሱን እንድንደግም ወይንም ከእነሱ ይባሰ አድርገን ዲዛስትረስ የሆነ ላይፍ እንድንኖር አይደለም right. ሰው ታሪኩ ሲነግሯችሁ ጆሮአችሁን አቆማችሁ ስሙ። እኔ እንደዛ ማድረገው ከዛስ ኦኬ እና እኔ ባይኖርስ ኦኬ ብሬክቲ አየሽ ዶንት ዱ ዲስ ወይንም ጥሩ ነገር ከሆነ አየሽ ከሌ እኮ ይሄዳ ነገር ቆሽ አንቺም ደግሞ ከዚህ እግዚአብሔር ቢረዳሽ እንደዚህ ማድረግ ይሄን መንገድ መከተል I tell that and then ራሴን ፕሮግራም አደርጋለሁ ማለት ነው። you gotta do that you guys you gotta do that እንደዛ ያስፈልጋል። እንደዛ ካላረጋችሁ ሶሻል ሚዲያ ፕሮግራም ያደርጋችኋል። የሰው ህይወት ስታዩ የሰው ህይወት ስታደንቁ ትኖራላችሁ። በቃ ይሄ የበይ ተመልካች ማለት ነው። anyways አያችኋለሁ። ይሄ ቪዲዮ ከተመቻችሁ ላይክ አድርጉት። ይህ ሰው እቺ ልጅ ብታዩ ይሄ ልጅ ቢያዩ ይጠቀማል የምትሉ ካለ ደግሞ ሼር አድርጉላቸው። ኮሜንት ላይ ደግሞ አበረታቱን። ጊፍት መስጠት ከፈለጋችሁ ጎበዝም ማለት ከፈለጋችሁ ወይ just እቺ በተስተካከል የምትሏትም ካለች just let us know እኛ ኢምፕሩቭ ለማድረግ ሬዲ ነን። ቅድም ነግራችሁ ያለ ወይ do self reflection right. so የእናንተንም ኮሜንት እንወስዳለን obviously ስራችን ስለሆነ ማለት ነው። we're here to serve you. so suggest መታረጉት ኮሜንት suggest መታረጉትም topic አለ just let us know you guys. we're here for you. we're here to serve you. all right. ለፕሮዳክቲቭ ኦፕሽን ምን ላድርግ ብላችሁ ካሰባችሁ ምንም አይጠበቅም። ሰብስክራይብ ብቻ ማድረግ like ያችን ሰብስክራይብ ዋና ካስታረጉት እንደዚህ አይነት ቪዲዮ ይሰራላችኋል like I so love the energy you guys. እኛም እዚህ እናንተን ሰፖርት ያደርገን እናንተም ደግሞ እኛን ሰፖርት ያደርጋችሁ አብረን እናድጋለን። oh man that's just so beautiful like ይሄን እኮ ነው ያጣነው right. so በዚህ ፕሮዳክቲቭ አበሻ ላይ እናምጣዋ what do you guys think
right? I think you guys agree with me. So let's do this, right? Let's subscribe, let's support one another. እናንተ ሰፖርት ስታደርጉ እኛ ሞር ቀሽት የሆነ አሪፍ የሆነ ክሽን ያለ ኮንተንት ይዘንላችሁ እንመጣለን። ቢካዝ ፊውልስ አስ የእናንተ ሰብስክራይብ ማድረግ ፊውል ነው የሚያደርገን እና ኤኒዌይዝ አስ ዩ ጋይስ በሌላ ቪዲዮ አይ ሆፕ ከዚህ ቪዲዮ በኋላ ሌዚነታችሁ እንደምትተው ሌዚ የሆናችሁ ሰዎች ሌዚ ያልሆናችሁ ደግሞ ብርታታችሁ ይጨምራል ብዬ አምናለሁ። ኦራይት በሌላ ቪዲዮ በሌላ ቶፒክ እንገናኛለን። ሌላ ችግራችንን ሶልቭ የምናደርግበት ቪዲዮ ይዤላችሁ ነው የምቀርበው። በሌላ ቪዲዮ እስካያችሁ ድረስ ባይ